ሰላምንና እርካታን ሰጥቶኛል። ተውት ይውጣ፣ ከባለጌዎቹ ጋር ይቀላቀል። እኛስ ግድ የለም ለአባትህ ዘንለት። ሁዘይፋ እባክህ ቆይ፣ እረጋ በል። የወንድምህ ልጅ አማልክቶቻችንን እያንቋሸሸ አባቶቻችንን መንገድ ስቷል በማለት ልጆቻችንን እያበላሸ ነው። ጥቂት ጊዜ ታገስ አበል ሐከም። ማጥፋቱን ባውቅ ኖሮ በዝምታ አልመለከተውም ነበር። ግና በጨዋነታቸው የታወቁ የመካ ወጣቶች ናቸው ተከታዮቹ። ለመሆኑ አረቦች ምን ይሉናል? የመካ አዛውንቶች በልጆቻቸው ይመራሉ ብለው ይሳለቁብን? እስኪ ንገረኛ አባጧል። አምላክ ምግብ የሚበላን የሚሸጥንና የሚገዛን ሰው እንዴት ለነብይነት ይመርጣል? የወንድምህን ልጅ ከሚገባ በላይ ታግሰነዋል። ዛሬ አማራጮች እናቀርብለታለን። ከተቀበለ መልካም፣ ካለዚያ ግን አንተንም እሱንም አንድኛችን እስክንጠፋ ድረስ እንፋለማቸዋለን። ገንዘብ ከፈለገ ሁላችንም የበለጠ ባለጸጋ እናደርገዋለን። ክብር ከፈለገም በላያችን ላይ እንሾመዋለን። ንግስና ከፈለገም ንጉሳችን እናደርገዋለን። ስልጣንም ከፈለገ የካዕባን ቁልፎች እናስረክበዋለን። ቁረይሾች የሚሉትን ሰምተሃል? የወንድሜ ልጅ መሐመድ እኔንም ራስህንም ብታድን የሚሻል ይመስለኛል። በስተርጅናዬ ለመሸከም የማልችለውን መከራ ታሸክመኝ። ምንኛ ታላቅ ሰው ነው ሙሐመድ! የዚች ዓለም ጸጋዎች ሁሉ ቀርበውለት ከምንም ባለመቁጠር አጎቴ ሆይ በአላህ እምላለሁ ይህን ጉዳይ እንድተው ፀሐይን በቀኝ እጄ ጨረቃን በግራ እጄ ቢያስጨብጡኝ አላህ ይፋ እስኪያወጣው ወይም እኔ እስክጠፋ ድረስ ፈጽሞ አልተወውም የሚል ቁርጠኛ ምላሽ ሰጠኝ። ነብዩ በይፋ ጥሪ እንዲያደርጉ ከአላህ መልእክት ደርሷቸዋል። እንውጣና እውነትን ጮክ ብለን እናሰማ። ዓለም ጥሪያችንን ይስማ። ከአላህ በቀር ሌላ አምላክ የለም፣ እርሱም ብቻ እንጂ ሌላን አናመልክም። በድርጊታችን ከሃዲያን ቢበሳጩም እርሱም ብቻ እንጂ ሌላን አናመልክም። እነሆ በአላህ ስም በይፋ እንጣራለን። እነሆ በአላህ ስም ከጨለማ ወደ ብርሃን ወጥተናል። አላሁ አክበር! ላ ኢላሃ ኢላላህ ሙሐመድ ረሱሉላህ! አላሁ አክበር! አላሁ አክበር! ላ ኢላሃ ኢላላህ ሙሐመድ ረሱሉላህ! አላሁ አክበር! አላሁ አክበር! ላ ኢላሃ ኢላላህ ሙሐመድ ረሱሉላህ! አላሁ አክበር!
ቁረይሽ ሆይ ስማ። የሙሐመድ ተከታዮች የሆኑት የመካ ወዳቂዎች የካዕባን ክብር ሲያረክሱ በዝምታ ትመልከት። በሁበል እንምላለን፣ ነዲድ እሳት ውስጥ እንጨምራቸዋለን፣ በእሳት ነበልባል እናቃጥላለን። الله أكبر الله أكبر لا إله إلا الله محمد رسول الله. أشعل رسول الله. الله أكبر الله أكبر لا إله إلا الله. يا الله الملكتنيا كللو محمد رسول الله. تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. ዓለም መልእክታችን ይድረሰው። መላው የሰው ልጆች ጥሪያችንን ይስሙ። እንዳሉ ልንጨርሳቸው አመቸው ጊዜ አሁን ነው። አባ ሱፊያን 30 ብቻ ናቸው። ከአባ ስራ አይሆንም። የአረቦችን ትኩረት እንዲስቡ አንሻም። ስሙ ሰዎች፣ የአላህን ሐቅ እንዳናደርስ ከኢብራሂም ቤት እንዳንገባና ጥሪያችንን እንዳናሰማ ልትከለክሉን አይገባም። አላሁ አክበር። እናንተ ከሃዲያን ሆይ እናንተ የምትገዙትን ያልገዛም እኔ የምገዛውንም እናንተ አትገዙ። ካዕባን እንዳይነኩ ከካዕባ ርቋቸው። ይህን የሰማይ መልእክት ሲደርሰኛል የሚል ሸጣም አንድ በሉት። احموا رسول الله احموا رسول الله حمزة
በአንተ ቤት ጀግና መሆን ነው አንተ አባጃህል። በመሳሪያ ያልታጠቁ ሰዎችን ማጥቃት ወንድነት መሰለ? እዚህ ቂል አጋር ስለሆኑ ነው። ማን ነው ከእናንተ የባሰ ቂል? የመናገር መብቱን እንኳን እየነፈጋችሁ። ሙሐመድ ውሸታም ቀጣፊ። ጀግንነትን አሳየኛ። እናንተ ከማዕከላችሁ ሊገጥመኝ የሚደፍር ወንድ አለ? ከአሁኗ ሰዓት ጀምሮ የመሐመድን እምነት ተቀብያለሁ። እርሱ የሚለውን ሁሉ እላለሁ። እስቲ ማን ነው የሚከለክለኝ? ሙሐመድ የወንድሜ ልጅ በሰከነው ሌሊት በረሃውን ሳስስ አላህ በአራት ግድግዳዎች መሃል ከመወሰን የላቀ መሆኑን በጥልቅ ተረዳሁኝ። መጠጥ አለቅጥ አፍቃሪ የጀግኖቹ ጀግና ሐምዛ የሙሐመድን እምነት ይከተላል ብሎ ማን ይገምት ነበር? ስቃይ ባበዛንባቸው ቁጥር ኃይላቸው እየበረታ ይሄዳል። ንግግሮቹን ከየት ነው የሚያመጣቸው? እኔ ምን አውቄ። እድሜው 40ዎቹን የዘለቀ ጎልማሳ ዕውቀትም መምህርም ወደ ሌለበት ጋራ ወጥቶ የባለቅኔዎችን ዕውቀትና ችሎታ የሚፈታተንበት ጥበብ እንደምን ካንደበቱ ማፍለቅ ቻለ? ጥበብ ብቻ ቢሆንማ መልካም ነበር። አስቸጋሪው ነገር ሰዎች እነዚህን ቃላት ከአላህ እንደወረዱ አምነው መቀበላቸው ነው። የብርታቱን ምስጢር ያልደረስንበትን ሰው እንዴት መቋቋም እንችላለን? ሙሐመድ ለተከታዮቹ የጠጅና የወተት ወንዞች ቃል ይገባላቸዋል። ስለዚህም ነው የሚሰማው ያገኘው። ተከታዮቹን ከዙሪያው መበተን ሳይበጅ አይቀርም። ይሄን ደግሞ ከደካሞቹ ነው መጀመር። ከነባልሽ ገሃነም ውስጥ ቀቀላችኋል። ሱመያ አይሆንም፣ ወላጆቼ እባካችሁ ተዋት። ያስር አይሆንም፣ ወላጆቼ እናንተም ከእነርሱ ጋር لا إله إلا الله محمد رسول الله لا إله إلا الله محمد رسول الله لا إله إلا الله محمد رسول الله አማልክቶቻችንን በመልካም ልታወሳ ፈቃደኛ አይደለም። ሁበልን አውሳ፣ ሁበልን አውሳ። اذكر هبل أشهد أن لا إله إلا الله وأشهد أن محمد لا 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 እማዬ እባካችሁ ራሩላት። وأشهد أن محمدا رسول الله የታላቁን ሁበል ስም ጥሪ፣ የሁበልን ስም ጥሪ፣ የሁበልን ስም ጥሪ።
የሙሐመድን ሃይማኖት አውግዢ። لا إله إلا الله محمد رسول الله እርጉም ነሽ፣ እርጉም እርጉም እርጉም። አለ የምትይው አንዱ አምላክሽ ለምን አይደርስልሽም? ውጡ የእምነት ወንድሞቼ። ነቢዩ የአሲር ቤተሰቦች ሆይ ታገሱ፣ ጀነት ቃል ተገብቶላችኋል በማለት ስለ ወላጆችህ ብስራት ተናግሯል። ይሁን ነቢዩ መጡ። የአላህ መልእክተኛ ሆይ አይኖትን ማየት እንደምቻለኛል ክብሩን አጉድፌያለሁ። የመልእክቶቻቸውን ስም ጠርቻለሁ። كيف ቅጣታቸው ራሴን እንድስት አደረገኝ። አይኔ እያየ ወላጆችን በግፍ ገደሏቸው። ክብሩን እንዳጎድፍ አስገደዱኝ። ጌታዬ ሆይ ምህረትን አማር ባክህን ራስህን በጸጸት አትጉዳ፣ አላህን ፍራ። የአላህ መልእክተኛ በደረሰብህ ሁኔታ ልባቸው ተነክቷል። እጅግ ከማዘናቸው የተነሳ አይኖቻቸው በእንባ ርሰዋል። ተገደህ በፈጸምከው ተወቃሽ አይደለህም። አላህ ነፍስን ከችሎታዋ በላይ አያስገድዳትም። እዚህ ሀገር ሰላም አታገኙም። የአላህ መልእክተኛ መካን ለቀን እንድንሰደድ አዘውናል። እዚህ ከሆናችሁ አንድ በአንድ እያደኑ ያርዷችኋል። ነቢዩ ወደ ሀበሻ ምድር ሂዱ፣ እዚያ እርሱ ዘንድ አንድም ሰው የማይበደልበት ንጉሥ አለ ብለውናል። አሁኑኑ ውጡ በፍጥነት።
فرسان احترسوا. ዱካቸውን አገኘ፣ ተከተልናቸው። ልናገኛቸው ግን አልቻለም። በከንቱ ነው የደከመው። እና እግረኞች ከፈረሰኞች አመለጡ ነው የምትለኝ? አመለጡ፣ ተሰወሩ። ግድ የለም ሙሐመድ መካ ውስጥ አሁንም አለ። ደካሞቹ ብቻ ናቸው ያመለጡት። ደካሞች ሆኑ ጠንካሮች ምን ለውጥ አለ? ከሀበሻ ጋር ያለን የንግድ ግንኙነት ክፉኛ ይጎዱታል። ሀበሻ አምር የሀበሻ ንጉሥ ወዳጅ አይደለም እንዴ? ወዳጅ ነኝ ብዬ ገምታለሁ። ታዲያ ይህን ወዳጅነትን ልትጠቀምበት አትችልም? እመልሳቸዋለሁ ብዬ እተማመናለሁ። ስለዚህ ሂድ ወደ ሀበሻ። ጉድ ሊፈላባቸው ነው። ንጉሱን እጅ ሊነሱ አልፈቀዱም። ለነብያችሁ እጅ አትነሱም። ለአንድ አላህ ብቻ ነው እንጂ ለማንም አንሰግድም። ሙሐመድ የአላህ ባሪያና መልእክተኛ መሆኑን ብቻ ነው ያስተማራል። የአላህ መልእክተኛ የትኛውን ተአምር አሳየና ነው ጃዕፈር? ወደ ሰማይ ማድረግ ይችላል። ውሃ ላይ ተጉዟል። በሽተኞችን ፈውሷል። አይነ ስውራንን አብርቷል። ሙታንን ቀስቅሷል። የትኛውን ተአምር አሳየና ነው ጃዕፈር? ትክክለኛ አባባል ነው። ነቢያት ካላህ ለመላካቸው ምልክት ይሆን ዘንድ ተአምር ሊኖራቸው ግድ ነው። የሙሐመድ ተአምር ቁርአን። ጌታዬ፣ አንድ መሀይም ከአንደበቱ አፍልቆ የአላህ ቃል ነው ያለው ከንቱ የቃላት ጥርቅም ነው። ንጉሥ ሆይ የሚሉትን አድምጠዋል። የተሻለ ማስረጃ ያላቸው ይመስሎታል? በእርግጥ አላህ ለነቢያት ተከታዮቻቸውን በልዩ ልዩ ቋንቋዎች ማናገር ይችሉ ዘንድ ከዚህ በፊት ተናግረው የማያውቁትን ቋንቋ መናገር እንደሚያስችላቸው አውቃለሁ። ግና ይህ ተአምር በዚህ ዘመን ስለመከሰቱ እጠራጠራለሁ። የሚበቃኝንም ያህል ሰምቻለሁ። ያቀረባችሁት መረጃ ደካማ ነው። ግፍ ስለበዛብን፣ ስቃይ ስለበረታብን መጠጊያ የሆኑን ዘንድ ነው ወደ እርሱ የመጣ ነው። ሙሐመድ ነው
ወደ ሀበሻ ሂዱ፣ እዚያ እርሱ ዘንድ አንድም ሰው የማይበደልበት እውነተኛ ንጉሥ አለ በማለት ወደዚህ ላከን። የተቀጡትን ተገቢ ቅጣት እኮ ነው ግፍ የሚሉት ጌታዬ። ሙሐመድ ወደ እኔ ላካችሁ ለምንድን ነው? ምክንያቱም ክርስቲያን ስለሆኑ በአላህ ያለዎት እምነት ለእኛ ጥበቃ ያደርጉልን ዘንድ ይገፋፋዎታል ብሎ ስላመነ ነው። ንጉሥ ሆይ አስተውለዋል። ንግግራቸው ሁሉ ጭብጥ የሌለው የማይረባ። አሳማኝ ጭብጥ አቅርበዋል። ልንሰማቸው ግድ ይለናል ወዳጄ። ንጉሥ ሆይ መሀይማን ህዝቦች ነበር። በእጃችን ከእንጨትና ከድንጋይ ጠርበን የምንሰራቸውን ጣዖታት እናመልክ ነበር። በክት እንመገባለን፣ ዝሙት እንሰራለን፣ ዝምድናን እንቆርጣለን፣ የጉርብትና መብት እናጓድላለን። ከመካከላችን ኃይለኛው ደካማውን ያጠቃል። በዚህ ሁኔታ ውስጥ እያለን አላህ ከመካከላችን ዘሩን እውነተኛነቱንና ታማኝነቱን ጠንቅቀን የምናውቀውን ነቢይ ላከልን። ይህ ነቢይ አላህን በብቸኝነት እንድናመልክ አባቶቻችን ያመልኳቸው የነበሩና ከድንጋይና ከእንጨት የተጠረቡ ጣዖታትን ከማምለክ እንድንታቀብ ጥሪ ያቀረበልን። አማልክቶቻችን ላይ ቅጥፈት እየተናገራችሁ ነው። የምናመልከው ድንጋዩን ወይም እንጨቱን ሳይሆን በሱ ላይ የሰፈረውን መንፈስ ነው። በሱም ወደ አላህ እንቀርባለን። ሁሉም ጣዖት አምላኪዎች አንተ የተረዳኸውን ያውቃሉ ማለት ያስቸግራል እኮ አምር። ሃይማኖታችሁ ምን ያዛችኋል? አላህን በብቸኝነት እንድናመልክ፣ በእርሱም ላይ ምንንም አካል እንዳናጋራ፣ እውነትን እንድንናገር፣ አደራን እንዳንበላ፣ ዝምድናን እንድንቀጥል፣ የጉርብትናን መብት እንዳናጓድል፣ ዝሙት ከመስራትና ነፍስን ያለ አግባብ ከማጥፋት እንድንታቀብ ያስተምረናል። የሙት ልጆችን ገንዘብ ከመብላት፣ የንጹሃን ሴቶችን ስም በዝሙት ከማጉደፍ ይከለክለናል። ንጹሃን ሴቶች? ሃይማኖታችሁ ስለ ሴቶች ምን ይላል? ሃይማኖታችን ሁለቱንም ጾታዎች በኩል አይን ይመለከታል። ለኛ ያለን መብት ለነሱም አላቸው፣ ለነሱ ያላቸውን መብት ለኛ አለ። ሴቶች ደግሞ ምን መብት ይኖራቸዋል? እንገዛቸዋለን፣ ያገለግሉን ዘንድም ልብስና ጉርስ እንችላቸዋለን። አንታዘዝም ካሉ ደግሞ እንሸጣቸዋለን። 9 ወር በወዷ ተሸክማና አምጣ የወለደችህን በኋላም ነፍስ እስክታውቅ ድረስ ተንከባክባ ያሳደገችህን እናትህን ክብር እንዲህ ታዋርዳለህ? አምር ምን ነው አማልክቶች አንተን ማናገር ተሳናቸው አምር? ወይስ የነሱ አንድ አምላክ አንደበታቸውን ዘጋ? አምላካችን የኛ ብቻ ሳይሆን የሰው ልጆች ሁሉ አምላክ ነው። የኢብራሂምም፣ የሙሳም፣ የዘከርያም፣ የየህያም፣ የኢሳም አምላክ ነው። በሙሐመድ ላይ መልእክት እንዳወረደ ሁሉ በእነርሱም ላይ መልእክት ያወረደ አምላክ። እነዚህን ሁሉ ስሞች ማን አስተማራችሁ? ቁርአን ነው በሙሐመድ ላይ የተወረደው መጽሐፍ። መሐመድ የሙት ልጅና ፍየል ጠባቂ ከሆነ ያደገ ነው። መሲህስ ገሊላ ውስጥ በአናጺነት ሙያ ተሰማርቷል ነበር። እውነት እውነት እላችኋለሁ ሙሐመድ ያመጣው መልእክትና ኢየሱስ ያመጣው መልእክት ከአንድ ምንጭ የተቀዱ ናቸው። ንጉሥ ሆይ ስለ ኢሳ ለጆሮ የሚከብድ ጸያፍ ነገር ይናገራሉ። ስለ ኢሳ ምንድን ነው የሚሉት? ሰው እንጂ የአምላክነት ባህሪ የለውም ይላሉ። ተናገሩ። ስለ ኢየሱስ ያላችሁ እምነት እንዴት ነው? ነብዩ መሐመድ እንዳስተማረን ኢየሱስ ከአምላክ የሆነ መንፈስና በብጽዕቷ ማርያም ማህፀን ውስጥ ያስቀመጠው የሁን ቃሉ ነው። ኢየሱስን ማን እንደወለደውና እንዴት እንደተወለደ የሚጠይቋቸው። ከቁርአናችሁ ውስጥ ስለ ኢየሱስ አወላለድ የተነገረ ነገር አለ? አዎ፣ ፈቃዶ ከሆነ ላንብብሎ። እንዴታ እስቲ አንብብልኝ። بسم الله الرحمن الرحيم واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا
قالت: أنى يكون لي غلام ولم يمسسني بشر ولم أك بغيا. قال: كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا. صدق الله العظيم. በእኛና በእናንተ ሃይማኖት መካከል የዚህችን መስመር ያህል እንኳን ልዩነት የለም። አምኑ። ጋራ የሚያህል ወርቅ ብታመጣ እንኳን እነዚህን ሰላማዊ ሰዎች አሳልፌ አልሰጥህም። ጃፈር፣ ከእንግዲህ ነፃ ናችሁ። አምላክ ፈቅዶ ወደ ቀያችሁ እስክትመለሱ ድረስ በግዛቴ ውስጥ በሰላም መኖር ትችላላችሁ። መታገስ አንችልም። ሙሐመድ የሌሎች ሀገሮች ወዳጅነታችንን ሳይቀር ይቀማን። ጥሩ ነዋ። ተወልዶ ባደገበት ቀይ ውስጥ ባዕድ እናደርገዋለን። እዚህ ማን ያድነዋል? አቡ ጣሊብ ማዕቀብ እንጥልበታለን። በኒ ሐሽሞች በእነርሱና ከእርሱ ጋር በሚወዳጁ ሁሉ ላይ ማዕቀብ እንጥላለን። አዋጅ! ከዛሬዋ ቀን ጀምሮ ለሙሐመድና ለወዳጆቹ ሁሉ መሸጥም መለወጥም አይኖርም። መጠጊያ ቤት አይኖራቸውም። ከነርሱ ጋር በጋብቻ መተሳሰርም አይፈቀድም። መሐመድን መከተልን እስካላቆሙ ድረስ ጋራ ለጋራ እንዲንከራተቱ ጽኑ ውሳኔ ተላልፏል።